ሶስተኛ ነህምያ ጸሎት በእርምጃ ሲታገዝ ለውጥን ያመጣል። ነህምያ በፋርስ ንጉሥ ቤት የሚሠራ ቢሆንም ልቡ ግን በኢየሩሳሌም ነበር። የከተማው ቅጥር መፈራረሱን ሲሰማ እጅግ አለቀሰ፣ ጾመ፣ በትጋትም ወደ እግዚአብሔር ጸለየ። እዚህ ጋር ነህምያ አንድ አስፈላጊ መርህን ያሳየናል። ችግርን ከመናገር በፊት ወደ እግዚአብሔር መመለስ አለብን። ነህምያ 2:4 እንዲህ ይላል፣ እኔም ወደ ሰማይ አምላክ ጸለይኩኝ። ከዚያ በኋላ በድፍረት ወደ ንጉሥ ቀርቦ ፈቃድ ጠየቀ። ንጉሡም ፈቀደለት። ለሥራውም የሚያስፈልጉትን እንጨት፣ ወታደሮችና ሌሎች ድጋፎች ሁሉ ሰጠው። ነህምያም እንዲህ ብሎ አመሰገነ፣ የእግዚአብሔር እጅ በላይ ላይ ነበረች። ነህምያ 2:8 በመጨረሻም በጸሎትና በእርምጃ የተቀናጀ እምነት ታላቅ ውጤትን አመጣ። ቅጥሩ እንደገና ተገነባ። እዚህ ላይም ፋርስ ዳግመኛ ለእግዚአብሔር ዕቅድ መሣሪያ መሆኗን በግልጽ እናያለን።